ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቼ ዛሬ የማሳያችሁ የተምኔል አሰራር ነው። ተምኔል ለመስራት አንድ አፕሊኬሽን ያስፈልገናል። እሱም ፕሌስቶር ውስጥ ነው የምናገኘው። ፕሌስቶር ውስጥ እንገባለን። ከዛም እዚህ የሰርች ባዮ ላይ ስም እንጽፋለን ማለት ነው። እንደምታዩት እዚህ ጋር ይመጣላቸዋል ማለት ነው። ይህን ከጻፍን በኋላ እንጫናለን። ኦልሬዲ እኔ ስላወረድኩት ይሄና እዚች ጋር መጣልኝ ማለት ነው። ከዛ ኦፕን እንላለን። ኦልሬዲ እኔ ኦፕን ያለኝ ያኔ ኦልሬዲ በፊት ስላወረድኩት ነው ማለት ነው። ከዛም እዚች ጋር 3 ነጠብጣብ ላይ ከላይ እንገባለን። ለምን ሳይዱን ማስተካከል አለብን። ለዩቲዩብ ከሆነ የምንፈልገው በዩቲዩብ ሳይድ ማለት ነው። ከዛም እንደዚህ 3 ነጠብጣቧን ከነካም በኋላ ከዛም እዚች ጋር እንገባለን ማለት ነው። አሁን እዚህ ጋር ስለ ዩቲዩብ ነው የምትፈልጉት እናንተ ስለ ፌስቡክ ምናምን እዚህ ጋር የለፈለጋችሁ መምረጥ ትችላላችሁ። እኔ ግን ለዩቲዩብ ስለሆነ የምፈልገው ዩቲዩብ እመርጥለታለሁ ማለት ነው። ከዛም እዚች ጋር ከመረጠን በኋላ እዚህ ጋር መጻፍም ትችላላችሁ። እዚህ ጋር ከረን እንመርጥለታለን። እናንተ ከረን ከፈለጋችሁ በምትፈልጉት ከረን ማድረግ ትችላላችሁ ማለት ነው። እና ብዙ አይነት ያስመርጠናል። እኔ አሁን ይሄንን ፈለኩኝ ልበል። ከዛም አሁንም ድጋሜ ከላይ እዚህ ጋር የመደመር ምልክቷን እንጫናለን። ከዛም የመደመር ምልክቷን ከተጫን በኋላ እዚህ ጋር እንገባለን ማለት ነው። ከዛ እዚህ ጋር ጋላሪያችሁ ላይ ያዘጋጃችሁትን ነገር ነው እዛ ውስጥ የምናስተካክለው ማለት ነው። ለምሳሌ ፎቶ ልምረጥና እዚህ ጋር ልቁረጥ በምፈልገው ሳይድ ይቆርጠዋል ማለት ነው። እናንተ በትንሹም ሆነ በትልቁ እዚህ ጋር መቁረጥ ማስተካከል ትችላላችሁ ማለት ነው። ያውን ቆረጥኩት ፎቶውን እዚህ ጋር አደረኩኝ ማለት ነው። ከዛም አሁንም ድጋሚ የመደመር ምልክቷን እንጫናለን። ከዛ እዚህ ጋር እንገባለን። ከዛ ከዚህ ውስጥ መቁረጥ የምንፈልገውን ወይም ደግሞ እናንተ እዚህ ጋር ያዘጋጃችሁትን የዩቲዩብ ምልክት ሊሆን ይችላል፣ እንዲሁም የቴሌግራም ምልክት ሊሆን ይችላል እዚህ ጋር ማለት ነው። ቤተሰብ ምሳሌ አሁን እዚህ ጋር ዩቲዩብ አለ፣ ቴሌግራም አለ። የቴሌግራም አፕሊኬሽን መጀመሪያ ታስተካክላላችሁ ማለት ነው። ምሳሌ ነው እቺን ቴሌግራም ከፈለኩኝ ልክ በዚቹ በቴሌግራም ሳይድ ቆርጥና የቴሌግራም ምልክት እዛ አደርጋለሁ ማለት ነው። እኔ አሁን ያው አስተካክዬ አልቆረጥኳትም፣ ግን ደግሞ እናንተ አስተካክላችሁ ቆርጣችሁ ማድረግ ትችላላችሁ ማለት ነው ቤተሰብ። እንዲሁም ደግሞ ወርማን ከጋራሪ ከሆነ የምትፈልጉት አሁንም ድጋሚ የካሜራ ነው የጋላሪ ምልክቷን እንጫናለን። ከዛም አሁንም ጋላሪ ላይ እንገባለን። በዚህ መልኩ ማስተካከል እንችላለን። እንዲሁም ደግሞ ጽሁፎችን ከፈለግን መጀመሪያ እዚህ ጋር ያስተካከልናቸው ነገሮች ካሉ ከዛም ምሳሌውን ይሄ አለ ልበል። ይሄንን መቁረጥ ከፈለጋችሁ እዚህ ጋር ሰብስክራይብ የሚል አለ ምናምን ላይክ ይሄንን ቆርጠን ማድረግ እንችላለን ማለት ነው። መጀመሪያ ጋላሪ ላይ ያዘጋጀነውን ቆርጠን ማድረግ እንችላለን ማለት ነው ቤተሰብ። ችል ቆርጠና አሳያችሁ። በክብም ማድረግ ትችላላችሁ፣ እንዲሁም በአራት ማዕዘን ከዛ ራይት እንለዋለን። እንደምታዩት እዚህ ጋር እኔ ቆርጦልኛል ማለት ነው። ሙሉ ለሙሉ ነው እኔ ሆነ የቆረጥኩት፣ ግን እናንተን ደግሞ ከጎንና ከጎን ማድረጋችሁ ማድረግ ትችላላችሁ ቤተሰብ። በዚህ መልኩ ተጠቀሙ ማለት ነው። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሌላ የምሰራላችሁ ካለ ኮሜንት ላይ አስተያየታችሁ ጻፉልኝ፣ እሰራለሁ።